بسم الله الرحمن الرحيم. مري أمباسادور سامي زيد رحمنا الجمهورية ديمقراطية بلاد إثيوبيا مدني جندران عباي وزير كهيئة جمهورية بلاد إثيوبيا شعب شرفت له بقاعدة فيكسية يدمر شعبك مناسبات الله سعودة وبلاد السودانية والسلامين سلام بعد نحن ناجي إشعال لها يوم تعلمتقي إن الإطلاق من قبل شرطة له بلاد كينيا ما زال مرحلة يعني هاي مرحلة خير قرنة إيه فسحلان أو أي داور يعني يوفر قبل أو يوفر قبل الله بكل الشعوب شاهدوا ده إيه فسحلان يكسر شيء حدث إلى وقبل فدرالك يا جاسم السلام عليكم ورحمة الله. كيرت أمباسادور يوسف سالور بزيدة يدري بريزيدنت. كير أشياء رباي يدري يكتبنا لما تلا مينستر يتكبر أشياء مينستروس أمباسادور يسمى كتير مينستر على بيج يتكبر أشياء فدرال يكتبنا لما كتبنا أستاذ على بيج يتكبر أشياء تري فدرال الله يدري كنا وزير الفتاة سيسمع لا يتحدث أشياء جيراننا كذا نوارج. رجعنا كذا كل أستقبال إسرائيل بيجي البلد اللي تكتبنا بيتنا بنقول كاري نري كار بيجي كتبنا يكبر يجي كتبنا فورا لما سافر بيجي نقرأ كتب فلا بيجي فاجينا بيجي فاجي براسينا بس كلا يلبسون يجار لما فاجو لما يجي كلا باقرأ شيء نشوفه بيجي بكلاشين بالفوت أسرع لفظ بنبر إنجاز أسرار الرجال بدري فاسيقات سر بصدر الدنيات وتفرجي مسلماننا بلوش أسرار إذا كان أسرار الرجال السفينة في مجال سلك داير بالله كنوز هذا رأسي الدنيا يجب الدنيا لما يجب الدنيا دائم درب كستان يا جناب السؤال خدمت أمباسادور سالور بزيدة يبدأ بريزيدنت كبراتنا كبران በተለይም ባለፉት 5 ወራት በዋናነት ትኩረት ሰጥተን ሁለት ስናደርግ የነበረው ከቆየንባቸው የዘርፉ ስራዎች አንዱና ዋናው የከተሞች የስራ ዕድል ፈጠራ ነው። የክልሉ መንግስት በከተሞች ያለው የስራ አጥነት ከችግር ከግንዛቤ በማስገባት በልዩ ሁኔታ ሰፊ የስራ ዕድል መፍጠሩን ዋነኛ ቁልፍ ስራችን መሆን እንዳለበት በመረዳት ሰፊ የስራ ዕድልን በመፍጠር የሚያስችል የስራ ዕድል ፈጠራ የንቅናቄ ቅድመ ማዕቀፍ ለስራ የተገባ ሲሆን በአጭር ነው ከፍተኛ ጊዜ ስልጠናዎች በማመቻቸት የአመለካከትና የክህሎት ስልጠና በመስጠት የሽጣና መምረቻ ሽግግር በመገንባትና በክልሉ ማክሮ ፋይናንስ እና የብድር አገልግሎት በማሳደግ ስራ ወጣቶችና ሴቶች ተጠቃሚ ለማድረግ ሞክረናል። በከተሞች የሚስተዋለውን የመኖሪያ ቤት እጥረት በመቅረፍ የክልሉ መንግስት የመኖሪያ ቤት ልማትን ከፍተኛ ትኩረት ሲሰጠው የሚገባ ዘርፍ መሆኑ ታምኖበት በያዝነው 2011 በጀት ዓመት በ11 የዞን ከተሞች 2000 የመኖሪያ ቤቶች ግንባታን ለማከናወን ዝግጅት በማድረግ ላይ ሲሆን የቤቶች ልማትን በቀጣይ በሰፊው ትኩረት ሰጥተን የምንቀጥልበት ይሆናል። ክቡር የኢፌዴሪ ፕሬዝዳንት ክቡራትና ክቡራን የለውጥ አመራሩ የስራ ከገባበት ቀን ጀምሮ በክልሉ የተገኘውን ለውጥ ጮራ እና የክልሉን ሕዝብ የዘለቀ ቅንነትና እንግዳ ተቀባይነት እንደ በጎ አጋጣሚ በመጠቀም 8ኛው የኢትዮጵያ ከተሞች ፎረም በጅጅጋ በአማራና አስደሳች በሆነ መልኩ በማዘጋጀት ለታዳሚው የማይረሳ አስደሳችና መልካም ትውስታን ለመፍጠር ትኩረት አድርጎ የተዘጋጀ ሲሆን ላለፉት ጥቂት ዓመታት በአገሪቷ የተለያዩ ቦታዎች በተፈጠሩት ህዝባዊ የለውጥ እንቅስቃሴ ጥቅማቸው የተነካ የተለያዩ ግለሰቦችና ቡድኖች ብሎም በክልሉ በነበረው ህዝባዊ መስተዳደር ህዝባዊውን የለውጥ ሂደት ለማደናቀፍ በህዝብ መካከል ለዘመናት የኖረው አብሮ የመኖር የመቻቻልና የመረዳዳት ባህል ተሸርሽሮ በምትኩ ቂምና ቁርሾ እንዲኖር ግጭት ተስፋፍቶ ሞት፣ መፈናቀልና ሌሎች ሰብአዊ ቀውሶችን በማስፋፋት ለውጡን በመቀልበስ ለማንነት ለዝርጋና ሰብአዊ መብቶችን እንዳሻቸው እየጣሱ ያለ ተጠያቂነት መብት ያስችላቸው ምቹ ሁኔታ ለመፍጠር ባደረጓቸው ሙከራዎች ምክንያት የተፈጠሩ ጠባሳዎችን እስከ ወዲያኛው ለመሻር ፎረሙን እንዳጋጣሚ በመጠቀም የክልሉ ህዝብ
የሚታወቅበትን ቅን ደግና እንግዳ ተቀባይ ሃይማኖተኛ የላቀ የፍቅርና የሰላም ወዳድ ባህሪ ለፎረሙ ታዳሚ ለሀገራችን እና ለዓለም ሕዝቦች የምናሳይበት ፎረም እንደሚሆን ላረጋግጥላችሁ እወዳለሁ። በመጨረሻም መደመር ለኢትዮጵያ ከተማ ብልጽግና ከተሞች ብልጽግና በሚል መሪ ቃል ለስምንተኛ ጊዜ የኢትዮጵያ ከተሞች ፎረም ስናከብር የሀገራችንን የለውጥ ጉዞ ዘላቂ ውጤታማ በማስቀጠል በትልቅ አንድነትና መደመር ጉዞ ወቅት ላይ በመሆናችን ተሳታፊ ከተሞች መድረኩን በታሰበው መልኩ ውጤታማ ለማድረግ እንዲረባረቡ ጥሪዬን ያስተላለፍኩ መላው የክልላችን ሕዝብ በተለይም ጅጅጋ ከተማ ሕዝብ እንግዶቻችሁን በፍቅርና በደስታ ተቀብላችሁ በማስተናገድ ከተማችን ደግ እንግዳ ተቀባይ የሰላም ወዳድ ሕዝቦች መኖሪያ የአብሮነትና የፍቅር ከተማ መሆኗን የምታሳዩበትና ያላትን መልካም ገጽታ የምትገነባበት ታሪካዊ ፎረም እንዲሆን በበኩላችሁን እንድታበረክቱ ጥሪዬን ያስተላለፍ ለተሳታፊ ከተሞች የጅጅጋ ቆይታችሁ አስደሳችና አዝናኝ እንዲሆን ከልብ በመመኘት የዕለቱ ክብር እንግዳ ክብርት አምባሳደር ሳህለወርቅ ዘውዴ የኢፌዴሪ ፕሬዝዳንት ዝግጅቱን በንግግር እንዲከፍቱልን በታላቅ አክብሮት ጋብዛለሁ። መደመር ለኢትዮጵያ ከተሞች ብልጽግና። አመሰግናለሁ።